አለቃ አቤት ምንድነው? አለቃ ቢንያምን አገቱ ያክስት ልጅ አቤል ነው። ምን? አዎ እሱ ነው። ሰው ቀጥሮ አስደብድቦ ያገተው እሱ ነው። ቆይ ምን ማለት ነው? ለምን? እንዴት? ደግሞ አምሮብሻል እባክሽ። እስር ቤት ራሱ ያለሽ አይመስልም እኮ። ለማንኛውም እዚህ ሆነ የምታደርግልኝ አንድ ነገር ልነግር ነበር የመጣሁት። ይሄን ውሻ አንጠልጥላችሁ አምጡልኝ። ቆይ እንዲያው እኔ ራሴ ሄድለታለሁ። ናምጣ። የጆሮ ጌጤ ወደቀብኝና እሱን እየፈለኩ ነበር። ግን እኮ ጆሮ ጌጥ ጆሮሽ ላይ አለ። ኧረ አለ እንዴ? ማለቴ ጆሮ ጌጤን በሶፍት አድርጌ ቦርሳዬ ውስጥ ነበርና ቦርሳዬ ውስጥ ሶፍት ስፈልግ ወደቀብኝ። እሺ እንደዛ ከሆነ አብረን አይ በጣም ስለምቸኩል ቅድም ትነግረኝ የነበረውን ነገር ንገረኝና ልሄድ። ነይ እንቀመጥ። እሺ ምን ላውራሽ ይፉ? ቅድም እኮ ስልክ ከመደወሉ በፊት የሆነ ነገር ልትነግረኝ ነበር። አዎ እንደዛ ነበር እንዴ? ያው ልነግርሽ የፈለኩት ነገር ቁም ነገር አይደለም መሰለኝ ረሳሁት። ጽይ ግን ደህና ነሽ? አዎ ደህና ነኝ። ምን ነው ይፉ? አይ ምንም። እኔ የምልሽ ጽይ ገኒ ጋር ሄደሽ ታውቂያለሽ እንዴ? አዎ ዛሬ እዛ ነበርኩኝ። እና እንዴት ናት? ይፉዬ ምንም ለውጥ የላትም፣ እንደዛው ናት። እሺ በቃ የምትነግሪኝ ነገር ከሌለ እኔ ልሄድ። ቤዝን ደግሞ በደንብ ሰላም አላልኳትም። ሰላም በይልኝ። ቻው። እንዴት ነህ? ደህና ነኝ ዲያራ። ስልክ ሲደውሉልኝ እንዴት በደስታ እየዘለልኩ እንደመጣሁ በጣም ነው የማመሰግነው። ቆይ እኔ መቼ አወራሁኝና? ተረጋጋ እንጂ። በጣም ይቅርታ፣ ያው ውስጤ ጉጉት ስላለው ይቅርታ። ወደ ጉዳያችን ስንገባ እንዴት ነው? ምንም አይነት ስራ ቢሆን ትሰራለህ? አዎ ምንም አይነት ስራ ይሁን ብቻ ገንዘብ ያስገኝ እንጂ እኔ እሰራለሁ። አሁን እኔ የምፈልገው በተራ እህቴን መካስ ነው። እሷ እርፍ እንድትልልኝ ብቻ ነው።